በዚህ ታሪክ ውስጥ ብዙዎቻችን ለራሳችን እናያለን ብዬ አምናለሁ። አየር መንገድ ሆስተስ ምናምን ይቀጥራሉ። አንቺ ኮንግሊዝ ያትሻለሽ ምናምን ብሎ ሰው ይመክረኛል። ከዛ ኦኬ ምናምን ብዬ ሄጄ ተመዘገብ ተወዳደርኩና ቤት ውስጥ አለቃ ነኝ ሆንኩ። because I'm making money. Don't tell me what to do ነው። ሆሮላይጂ የሚታየኝ ቤት ነው። ስለ ቪትስ ምናምን ድረሳለሁ ስለ ዲስክ ምናምን ዴክስ ነው ምናምን ለምን ማለት ረጅም መንገድ እኮ ነበር የመጣሁት። ከሆነች ገጠር ከተማ አሜሪካ ሄድኩ ሰው ነኝ እኔ። የ6 ወር ቤት ኪራይ ከፈልኩ እጂ አይስወይት ጋር የገርመኛል ነው ማለት ገርቻ ሀብታም አግብታ መኖር የምትፈልግ ልጅ ነው የምመስላቸው። ሀብታምን ሰው ለማጥመድ ማይ አካውንት ወደ ታች እየወረደ ነውና ነገ በምን እንደምኖር ምናምን አላቅም። እኩል እየከፈልኩ ምናምን ምሳቢ ምናምን ብሎ ሲጠሩኝ ደና ቦታ ነው የሚጠሩኝ። ሄዳለሁ አላፍርም። ለምን እንደማለቅስ አላቅም። ግን ያኔ የሚመስለኝ አይዞሽ የተወደዳችሁ ተመልካቾች እንደምን አላችሁ? ይህ ንቁ ፖድካስት ነው። በዛሬው ፕሮግራማችን እኔ ሶሻል ሚዲያ ላይ ታሪኳን አይቼ የተገረምኩባትን ቤላን እንግዳችን እንድትሆን ጋበዝናት። ቴንክ ዩ በጣም ስለጋበዛችሁኝ አመሰግናለሁ። እስኪ ራስሽን አስተዋውቂ በቅድሚያ። እሺ ስሜ ቤላ ሙላቱ እባላለሁ። ተወልጄ ያደግኩት ኢሉባቡር የሚባል ዞን ፌመስ ስሙ ኢሉባቡር መቱ ምናምን በጣም ይታወቅ ስም ነው። መቱ የምትባል ከተማ ተወልጄ እዛው አካባቢ አጠገብ ያየው የምትባል ሌላ ከተማ አለች። እዛ ነው ያደግኩት እስከ 9ኛ ክፍል የተማርኩት። ግን አስተዳደጌ እንደ ክፍለ ሀገር ልጅ አልነበረም። አባቴ የሚያሳድገን ህጎች ነበሩኛ ቤት ውስጥ ግን አማርኛ እንድናወራ እንግሊዝኛ እንድናወራ እንድንለማመድ አድርጎ ነው ስፔሻሊ እኔን ያሳደገኝና ወሬኛም ነኝ ኦልሶ። ስንተኛ ልጅ ነሽ? የመጀመሪያ ልጅ ነኝ። የመጀመሪያ ልጅ? አንድ ወንድም ነው ያለኝ። ወሬኛ ነኝ ማለት ስሜቴን መግለጽ እችላለሁ። ከልጅነት ጀምሮ ከአባቴ የመጣ ነው። ስማር እንዴት ነው ከትምህርት ቤት ስገባ የሆነች ዱካ አለችኛ ቤት። እሷ ላይ ወንበር ትጠብቀኛለች ከትምህርት ቤት። ምግብ አልበላም፣ ውሃ አልጠጣም። ናሬት አርጊ ነው የምባለው። ምን አርገሽ እንደዋልሽ ምን እንደተምረሽ